ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ያበደው ፍቅሬ ክፍል 4 ወደ እናንተ ይዘናችሁ እንቀርብ ነው። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። መልካም ቆይታ ብለናል። ክፍል 4 ያበደው ፍቅሬ እንዲህ ተጀመረ። መልካም ቆይታ ብለናል። ነሐሴ መጨረሻ ላይ ውጤት መጣ ተባለና አየን። ጥሩ ውጤት ነበር ያመጣሁት፣ ግን ሩቅ አገር ነው የመደቡኝ። ጎንደር ዩኒቨርሲቲ በምፈልገው ዲፓርትመንት ሕክምና። እናትና ልጄን ትቼ እንዴት ችዬ ይህንን ያክል ርቀት? ትምህርቴን መተው እናቴ እንደ መቅበር ነው። ሁሉንም ቢከብደኝ ግዴታ ሄጄ መማር አለብኝ። ስራዋ ቦታ ሄጄ ለእናቴ ስነግራት እልልቷን አቀለጠችው። ደንበኞቿም እንደተፈጠረ ሲጠይቋት ነገረቻቸው። እነሱም እንኳን ደስ ያለሽ እያሉ እናቴን አቀፏት። ከሁኔታዋ እኔ ሳልሆን ውጤት የመጣልኝ እናቴ ነበር የምትመስለው። ቤት ውስጥ ጎረቤቶችና አንዳንድ የእናቴ ወዳጆች በተገኙበት መጠነኛ የሽኝት ዝግጅት ተደረገ። ልለያት እንደሆነ ያላወቀችው ልጅ ከኔ እኩል ፍንድቅድቅ አለች። እንግዳ በልተው ማዕድ ከፍ ካለ በኋላ እናቴ ወደ መሃል መጣችና አንድ ጸጥታ ብላ አጨበጨበች። ጭብጨባ ስታደርግ ሁሉም ሰው በአንዴ ዝም አለ። በሕይወቴ እንደዛሬ የተደሰትኩበት ቀን የለም። ልጄ የዩኒቨርሲቲ ገባችልኝ። ይሄኔ ከምንም በላይ ትልቁ ህልሜ ነው። እዛ ሄዳ በስኬት እንደምትመለስ እተማመናለሁ። ትልቁ ነገር ባይሆንም ይህ ነገር ስጦታ በእናንተ ፊት እሰጣታለሁ። ወደ እኔ መታ ጉንጬን አገላብጣ ከሳመች በኋላ የተጠቀለለ ነገር ስጦታ ሰጠችኝ። ክፈች ዋለችኝ። የተጠቀለለው ነገር ወረቀት ስከፍተው ሞባይል ከነ ቻርጀሩ ብቅ አለ። አላመንኩም። እናቴ ለኔ የእጅ ስልክ ገዛችልኝ። በዚህ ጊዜ አብዛኛው ሰው ባለ ሞባይል እየሆነ ቢሆን እኔ ይኖረኛል ብዬ ግን አስቤ አላውቅም ነበር። አመስግኜ እናቴ ደግማ ቃል ገባልሻለሁ፣ አኮራሻለሁ አልኳት። እተማመንብሻለሁ የኔ ልጅ፣ ሳትሳቀቂ በናፈቅሽ ሰዓት መደወል ብቻ ነው። ወደ ደረቷ ወስዳ ጥብቅ አድርጋ አቀፈችኝ። ይሄኔ እቅፏ ውስጥ ስወድቅ ቃል ባትናገርም እንኳን በእቅፏ ብቻ ብዙ መልእክት የምታስተላልፍ ይመስለኛል። በርቺ፣ ባንቺ እተማመናለሁ፣ እኔ ያለሁልሽ፣ እወድሻለሁ። ብቻ ስታቅፈኝ ከዚህ በላይ ብዙ የምትለኝ ይመስለኛል። የምወዳት ልጄና እናቴን ተሰናብቼ ወደ አጼ ፋሲለደስ ሀገራዊ ጥንታዊ ጎንደር ተጓዝኩኝ። ምዝገባና ሌሎች ፕሮሰሶች አልቀው ትምህርት የምንጀምርበት ቀን ደረሰ። የመጀመሪያ ቀን እንደመሆኑ አብዛኛው ተማሪ ቀድሞ ክፍል ተገኝቷል። እኔም ከመሃል አንዱ ነኝ። ከደቂቃ በኋላ ይህ ሸበላ ብቻ እንዳይሆን የሚያስተምረን ከኋላ ያለችው ልጅ ወደ ጆሮ የተጠግታ አንሸኳሸኮች። ከንግግሯ እኩል ቀና ብዬ ወደፊት ለፊት አየው። ዋው ውበት፣ ዋው ቁመና፣ ዋው ደረት፣ ብዙ ዋው የሚያስብሉ ነገሮች ያሟላ ሸበላ ነው። እሺ ዛሬ ብዙም የምንማረው ነገር አይኖርም። እርስ በርሳችን እንተዋወቃለን። ኮርስ አውትላይን እሰጣቸዋለሁ። እናም ከፊት ልጀምር። ስምሽን አስተዋወቂ እስኪ። ምኑ ነው? ማን ነው አለ። እስከምረጋጋ እንኳን ሌላ ሰው ቢጠይቅ። ሩት በዛብህ እባላለሁ። የመጣሁት ከአዲስ አበባ ነው። ጣቱን ከኔ ቀጥሎ ወዳለችው ልጅ ጠቆመ። መቅደስ ገዛኝ ከሐዋሳ፣ ተፈሪ ይልማ ከደሴ፣ አብሳላት ከአዳማ፣ የትናየት ዘመረ ከአዲስ አበባ። ሁሉም ስማቸውን የመጡበትን ከተማ ተናገሩ። ሁላችንም ከሰማም በኋላ የኔን ስም ደግሞ ዮናታን ይባላል። ከዚህ በኋላ ያለውን አልሰማሁትም። ዮናታን ዮኒ ስሙ ደስ ይላል፣ መልኩ ደስ ይላል። ሳላውቀውም ስለሱ ብዙ ነገር አሰብኩኝ። እጁ ላይ ያረፈውን ወረቀት ከሐሳብ ያነቃኝ። ያልኩትን ሰምተሻል አይደል ሩት? ድንብርብሬ ወጣ። ወይኔ አይኑን እያየሁት አይኑን ማየት ጀመርኩኝ። እሱም ትንሽ ካየን በኋላ ተወካይ እስከምንመጥ ድረስ አንቺ ተወካይ ሆነሽ እነኝን ወረቀቶች ለሁሉም አዳርሽ። መልስ ሳይጠብቅ ክፍሉን ለቆ ወጣ። እንዴ ቆይ ደግሞ ስሜን እንዴት በአንድ ያዘው? ይገርማል። እኔም አፈዝ
አፈዘዘኝ። ፍዝዝ እና እኔም አፈዘዘኝ እያልሽ ነው አለችኝ ከፊት ለፊት የመጣ። ይቅርታ ምን? ቅድም አልሰማሽም? የትናየት ነኝ ስሜ። እሺ የትናየት የምትይው አልገባኝ። ቀስ ብሎ ይገባሻል። ለማንኛውም የራሴን ልውሰድ። አንድ ወረቀት አንስታ እየተቆናጠረች ከክፍል ወጣች። ወይኔ አምላኬ ስንት አይነት ሰው አለ ብዬ ስዞር ሁሉም አፍጥጦ የሚያዩኝ እኔን ነው። ሕይወቴ ልክ በምኞት ውስጥ እንዳሰብናት ቀላልና ጣፋጭ አይደለችም። ልንመራት ያወጣነው ዕቅድ አስወጥታ በራሷ አንቧር ነው ታሽከረክረናለች። እምቢ ብል እንኳን ምናስቸግረው እንኳን ወይ ከራሳችን ዕቅድ ወይ እሽክርክሪቱን ከሚያመጣው ነገር ጋር ሳንደቁስ ሜዳ ላይ እንቀራለን። ዩኒቨርሲቲ መግባት ሳስብ የሚታየን ጠንክሮ መማር ብቻ ነው። ግቢ ውስጥ ሆኜ ከትምህርት ቤት የበለጠ ቦታ እሰጣለሁ ብዬ የማስበው ምንም ነገር አልነበረም። የሁለተኛ ደረጃ ተማሪ ያለው የሆነ ሰው መጥቶ ይህን ጥያቄ ቢጠይቀኝ በመጠየቁ ልናደድ እችል ነበረ። ዛሬ ግን ያንን እምነቴን የትናንትናውን ዕቅዴ ሊያከሽፍብኝ የሚችል ፍቅር ያዘኝ። ያውም ውድድ ብዝት ያለ ፍቅር። አብሬው ልሆን ብዬ ሳስብ እንኳን ከሱና ከኔ አለማፋቀር ውጭ ከደርዘን በላይ ሴቶች ጋር መጋፈጥ ይኖርብኛል። ያውም እኔ የማውቃቸውን ብቻ። ያለኝ አማራጭ አንድ ብቻ ነው። ቢከብደኝም ስሜቴን አምቄ መያዝ እና በሰላም ትምህርት መቀጠል። ምንም ሳይተነፍስ ሁሉንም በልቤ መያዝ ከምንም በላይ ህመም ነው። በተለይም ደግሞ ፍቅር ሲሆን ብዙ ጊዜ አስብና ለእናቴ ይሄ ማይገባትም አይደል? ስኬት ለምትናፍቀው እናቴ ስል ከመጋፈጥ ይልቅ መሸሽ መርጫለሁ። የምሸሸው ምክንያት ዋና ቁም ነገር እንኳን ማፍቀር አይደለም። ፍቅር በየትኛውም ጊዜ እና ሁኔታ ውስጥ ሊከሰት የሚችል ስሜት ነው። ችግሩ ለዚህ ፍቅር ስል ብፋለም ለትምህርት የሚሆን ነፃ አእምሮ ላገኛ እችል ይሆን? የበለጠ ችግር ደግሞ ያፈቀሩትን ሰው ሁሉ ቀማሽ መሆን ነው። ከዚያ ቀን ጀምሮ ማለትም ከጀመርነው የትምህርት ቀናት ጀምሮ በሆነ ፍቅር ተለክፌያለሁ። ፍቅር እንደዚህ ነው እንደዚህ እኮ እያወቅኩት ላለመማር ከራሴ ጋር ለወራት ተከራከርኩኝ። በየትኛው እኔ ማስበርገግ ስራዬ ብላ ከያዘችው ቆይታለች። በተለይም ዮናታን አስተምሮ ሲወጣ ወይኔ ከጎኔ ናት ወይም ከፊት ለፊት አልፋ ጊዜ እኮ አብረን አይቻቸዋለሁ። ብዙ ጊዜ ቢሮ ስትገባ አየዋለሁ ነግረውኛል። እኔ ደግሞ በተቃራኒው ከሱ ጋር ከሚያናድደኝ ድልድይ ላይ ሁላ ላላልፍ የምሞክር ሰው ነኝ። ለምን ይህንን ያክል የቤት ስራ እንደሆነብኝ አላውቅም። አሁን ግን መሮኛል። ጸብ ለመፍጠር እያልኩኝ እንደ ፈሪ መታየት መሮኛል። ዛሬም እንደለመድኩት ከጥሩ ተዋናይ ጋር የአሽሙር ንግግር ተናግራኝ ከክፍል ወጣች። ብሽቅ ብዬ ወረቀቴን ሰብስቤ ተከትያት እየወጣው እያለ አንድ ሰው ከኋላ ያዘኝ። ዞር ስል ቢኒ ነው። ከተማሪዎች ሁሉ የተለየ ዝምተኛ ልጅ። አቤት ቢኒ አልኩት ኮስተር ብዬ። ግንባሬን አይቶ እጁን ከክንዴ ላይ ያነሳና ይቅርታ ሩታ፣ ጣልቃ ልገባ ፈልጌ አይደለም፣ ግን እኔ የታየኝ አንድ ነገር ልበልሽ አለኝ። ምን አልኩት? የትና የት ከአንቺ የምትፈልገው ይህንን ነው። ማለትም ጸብ፣ ከሷ የተሻለሽ ነሽ ብለሽ ካሰብሽ እቅዷን ቀድመሽ አክሽው አለኝ። ማለት እንዴት አልኩት። እኔ አግዝሻለሁ እንስማማ አይነት እጁን ዘረጋ። ሳላወራጭ ጨበጥኩት። ተገናኝተን ይችን የሰው ቅንጣቤ ካጠገቧ የሚያርቀኝ ወደ መነሻ ሐሳቤ ልመልሳችሁ። አስታወሳችሁታል? መነሻዬን እንጂ መድረሻዬን ስላላወቅኩት እግሬ ወደ መራኝ የሄድኩ ነው ብያችሁ ነበር። አዎ መንገዴን አላቋርጥም። ከእርምጃዬ እኩል ትዝታዬ በልቤ ውስጥ ይፈሳል፣ በአእምሮ ውስጥ ይመላለሳል። ከተማው ሙሉ ለሙሉ መልቀቅ ያስታወስኩት ከፊት ለፊት ያለው ሰው የግጦሽ ሜዳ ላይ የእረኝነት ድምፅ ሰማ ነው። ድንገት እኔ አልፌ ሲጥጥ ብሎም የቆመው መኪና ከሐሳቤ አንቅቶ
አባነነኝ እንጂ ቅድሚያ ሳይገጭ ያለፈው መኪና ከውስጤ አንድ ሰው ወርዶ ወደ እኔ መጣና በድንጋጤ ደርቄ ነበር የቀረው። ሩት በዚህ መልኩ አገኝሻለሁ ብዬ አልጠበቅኩም ነበር። አጠገቤ መጥቶ ክንዴን ያዘኝ። ልክ እንደ መጀመሪያው ቀን ልዩነት ያኔ ካሁን በኋላ ግን ከፊት ለፊት መሆኑ ነው። ቅድም አንተ ነበር አልኩት። አዎ አንቺ መሆንሽን ለመለየት ጊዜ ወሰደብኝ። ሩት በጣም ተበሳቁለሻል። አንቺ እንደሆንሽ ያወቅኩት ዞር በሉልኝ አስመሳዮች ብለሽ ስትናገሪ በሰማው ድምፅ ነው። አረማመድሽ ደግሞ አረጋገጥሽልኝ። እናም ተከተልኩሽ። የምትሄጂበትን መድረሻሽን ለማወቅ ተከተልኩኝ። ግን እንደማየው ቢኒ ነኝ። ቃላቶች አፌ ላይ ተንተባተቡ። ወደ ራሱ አስጠግቶ አቀፈኝ። አቅፍ አደረገኝ። ይገባኛል፣ ምንም አታስረጂ። በህይወት መንገድ ላይ ለሁለተኛ ጊዜ ተገናኘን። እኔና ቢኒ ይቀጥላል። እንግዲህ ውድ የቻናላችን ቤተሰቦች ዩኒቨርሲቲ ያለውንም ህይወቷን ወደፊትም ወደ ኋላም እያለች ታስቃኘናለች። ያበደው ፍቅር ክፍል 4 እዚህ ጋር ተጠናቀቀ። በክፍል 5 እስከምንገናኝ ለዚህ ዩቲዩብ ቻናል ኮሜንት በማድረግ ሀሳብ አስተያየታችሁን እየገለጻችሁልን ተጓዙ እንላለን። ክፍል 4 እዚህ ጋር ተሰናበትን። በክፍል 5 እስከምንገናኝ ባባይ ቻው ብለን